ወደ 3 ሚሊዮን 4 ሚሊዮን ችግኞች የቀን ሰራተኞች ወደ 400 ይሆናሉ። ኬንያውላ ብራንች ጀምሯል ማለት ነው። ሶስተኛ አመቱን ጨርሶ ወደ አራተኛ አመት እየገባ ነው። ሰላም እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ቤት ይባላለው የግሪን አፍሪካ ፋርም መስራች ነኝ። ሌሎቹም አሉ፣ እኔም አንዷ ነኝ ለማለት ነው። በግሪን አፍሪካ ፋርም እንግዲህ የተለያዩ ስራዎች አሉ። የተለያዩ ስራዎች ውስጥ እንግዲህ ከዛኛው ስራ ውስጥ የምታወቀው ሚዲያ ላይ መሰራለው። እንዲሁም ደግሞ ችግኞችን በማዳቀል የሚሆን የተለያየ ነገር የሚያስፈልገው ለምሳሌ ጥቅጣቆ ሲኖር አሬንጅመንቱና ማናጅመንቱ ላይ ማለውኝ። እንዲሁም ደግሞ ማዳቀልም ሲያስፈልግ እንግዲህ አንዳንድ ቦታ እየሄድኩኝ ያዳቀላለው። እንዲሁም እንግዲህ ማናጅመንቱ ላይ የምሰራለው የተለያየ ሳይት ስላለን በየሳይቱ እየሄድኩኝ እከታተላለሁ። ችግኞቻችን ምን ያህል ላይ ደረሱ፣ ሳይዙ እንዴት ነው፣ ለሽያጭ ደርሷል ወይስ አልደረሰም፣ እንዲሁም ደግሞ ታሟል ወይስ አልታመመም የሚለውን ነገሮች እና ለማየት እንዲሁም ምን ያህል ችግኞች አሉ የሚለውን ነገር እከታተላለሁ ማለት ነው። እንግዲህ ግሪን አፍሪካ ፋርም እንደሚታወቅ አሁን ከተመሰረተ ሶስተኛ አመቱን ጨርሶ ወደ አራተኛ አመት እየገባ ነው። አዲስ አመት በኋላ ማለት ነው። ግሪን አፍሪካ ፋርም ውስጥ እንግዲህ የተለያዩ ሰራተኞች አሉ። ማናጀሮች ራሱ ብዙ ማናጀሮች አሉ። ከማናጀር ቀጥሎም ደግሞ ቀጣዮችም አሉ። እንዲሁም ደግሞ የተለያየ በየፊልዳቸው ስራ ይሰራሉ። የጥቅጣቆ ለብቻ ነው፣ ችግኞችን የሚያፈሉ ለብቻ ናቸው፣ የሚያዳቅሉ ለብቻ ናቸው፣ ጤንነቱን የሚከታተሉ ለብቻ ናቸው። እንዲሁም ደግሞ የተለያየ ሳይት የመንግስትም ይሁን የግለሰብ እንጆሌም የተተከሉትን የሚከታተሉም ሰዎች አሉ ማለት ነው። በዚሁ በእርሻ ዙራ የተማሩ ብዙ ሰዎች ግሪን አፍሪካ ፋርም ውስጥ ይገኛሉ። በተለያየ ፊልድና የተለያየ ስራ አቅጣጫችን ነው እየሄድን የምንሰራው ማለት ነው። የተለያዩ ሰራተኞች ራሱን የቀን ሰራተኞች ወደ 400 ይሆናሉ። 400 ውስጥ እንግዲህ ማናጀሮቹም እንደዛው እንደሚያስፈልገው ከሚያስፈልገው ቦታ የራሳቸው የሆነ ስራ አስኪያጅ አላቸው። ግሪን አፍሪካ ፋርም በትንሹ ይሄን እንግዲህ ግሪን አፍሪካ ፋርም የሚሰራ ስራዎችን አሁን ለምሳሌ በሀገራችን ውስጥ ቆምጣጤ እያባዛን እያፈላን ከውጭ ሀገር ከተለያየ ሀገር እስራኤልም ከተለያየ ሀገር እያመጣን ላዩ ላይ እያዳቀልን ወይንም ግራፍቲንግ እየሰራን በ10 አመት የሚደርሰውን በአመት ከ6 ወር እንዲደርስ ግራፍቲንግ ሰርተንለት ምርጥ ዘር ለተለያየ ንጆና ለገበሬ እንዲሁም ለመንግስት ሴክተር እያከፋፈለ ይገኛል። እንዲሁም ደግሞ የተተከሉትን ፍሩቶች ከዚህ በፊትም የተተከሉትን በየንጆም እየሄደ ግለሰብም ደግሞ የመንግስት ሴክተር እየተንከባከበ እና የሚያስፈልገውን ለችግኙ ግብዓት እየሰጠ ይገኛል። እንዲሁም ደግሞ ስልጠና ይሰጣል ግሪን አፍሪካ ፋርም ከየአገሩ። አሁን ለምሳሌ በሆለታ አካባቢ ለሁለት ገበሬዎች ስልጠና እየሰጠ ከየአገሩ ለሁለት ሰው ስልጠናን ይሰጣል። እንዲሁም ደግሞ በተጨማሪም ስልጠና የሚፈልጉ ወይ ደግሞ እዚህ ስራ ውስጥ መግባት የሚፈልጉ ሰዎችን እያሰነጠለ ወደ ስራ እያስገባቸው ይገኛል። እንግዲህ ግሪን አፍሪካ ፋርም ስንጀምር የተወሰነ ሰው ሆነን ነበር የጀመረው። በጣም ጥቂት ሰዎች ነበርን። እንዲሁም ደግሞ በአንድ ቦታ ነበረ፣ በትንሽ ቦታና በትንሽ መሬት ላይ ነበር የተጀመረው። ከዛም አልፎ አሁን ግን የተለያየ ብዙ ሰራተኞችን የተለያየ ብራንች፣ አሁን ለምሳሌ ሆለታ ላይ ራሱ ብዙ ቦታ ብራንች አለው። እንዲሁም ደግሞ አሸዋ ሜዳ ብራንች አለው። አሸዋ ሜዳ ማልፈነውን ወደ አዳማ ሳይት ገብተናል ማለት ነው። በጣም የተሰራ ነው። ለብዙ ሰዎች የስራ እድል ተፈጥሯል። በጣም አድጓል። በትንሽ አመት ውስጥ እንግዲህ ይህንናል የሚመስል ለውጥ አግኝቷል። አሁንም ደግሞ ጊዜው በጨመረና ስራችን በሰፋ ቁጥር ለብዙ ሰዎች የስራ እድልን እንፈጥራለን ብለን እናስባለን። ከዚህም የበለጠ ለማሳደግ እንግዲህ በጣም ፕሮግራም ይዘናል። በዚህ ክረምት ራሱ አሁን በትንሹ በፊት ስንጀምር ከ1000 ችግኝ በማይበልጥ ነበረ። አሁን ዘንድሮ በትንሹ ወደ 3 ሚሊዮን 4 ሚሊዮን ችግኞች አሉን ማለት ነው። እንዲሁም ደግሞ ለአስቶካይ ነገርም ሲፈለግ ከዚህም ባናገኝ ከዚህም አልፎ ግሪን አፍሪካ ኬንያውላ ብራንች ጀምሯል ማለት ነው። አሁን ከኬንያ ወደ ታንዛኒያና ወደ ተለያዩ አገሮች እዛው አፍሪካ ሀገር ላይ ለመክፈት እንግዲህ እቅድ ይዘናል። የኬንያው ኦሬዲ ተሳክቶልናል፣ እየሰራንበት ነው። በጣም አሪፍ ነው። አስቶካይ ነገር ከዚህ ራሱ ብንጨምር እዛ ሬዲ ስላደረግን ከዛ ቀጥታ እያመጣን እዚህ እናከፋፍላለን ማለት ነው። ግሪን አፍሪካ ፋርም ይሄን ይመስላል። እንግዲህ በግሪን አፍሪካ ፋርም ገኙት ችግኞች የችግኙ አይነት ማለት ነው። ለምሳሌ የብርቱካን ችግኝ አለ። ብርቱካን ራሱ በ4 አይነት ቫራይቲ ነው ያለን። 3 ነበረ፣ 1 ቫራይቲ ጨምረናል። ሎሚ ደግሞ 2 አይነት
ቫራይቲ አለን፣ ፕለም አለን፣ አፕል አለን፣ ስትሮበሪ አለን፣ አፕል ማንጎ አለን፣ አቮካዶ አለን። የተለያዩ ስማቸውን ያልጠራቸው ወይን ራሱ በጣም ብዙ ሰርተናል ዘንድሮ። ጌታ እየረዳን ነው። ከዚህ የበለጠ ለማስፋት እቅድና ስራ ላይ ገብተናል ማለት ነው። እንግዲህ ግሪን አፍሪካ ፋርምን ለየት የሚያደርገው ነገር ቢኖር ከእስራኤል ሀገር እያመጣን ነው። እንግዲህ ግራፍቲንግ እየሰራን በአጭር ጊዜ በ10 ዓመት የሚደርሰውን ፍሩቶች በአመት ከ6 ወር እንዲደርሱ አድርገን እያከፋፈልን ነው። አንደኛ ነገር ለየት ያደርገናል። ሁለተኛ ደግሞ እንደ ሀገራችን የተለመደው በሀገራችን አካባቢ ያሉት ፍሩቶች በሙቀት አካባቢ እንጂ በቀዝቃዛ አየር ንብረት ላይ እንደማይሆኑ ነበረ። እኛ ጋር እንግዲህ ያለው ለቀዝቃዛም ለሙቀትም እና ለመካከለኛውም አየር ንብረት የሚሆኑ ፍሩቶች አሉን ማለት ነው። እነሱም ምንድናችሁ ካላችሁን ብርቱካንና ሎሚ፣ ይሄ ላይም የሚባለው እንዲሁም ደግሞ ወይን በየትኛውም አየር በአገራችን አየር ንብረት የትኛውም አየር ንብረት ላይ እንዲሆን ሆኖ የመጣ ነው ማለት። ስለዚህ ለየትኛው አየር ንብረት ይሆናል ብሎ ሊያሳስባችሁ አይገባም። የትኛውም አካባቢ የሚሆን ነው ማለት ነው። ይሄ ለየት ያደርገናል። ሌላኛው ደግሞ ለየት የሚያደርገን ነገር ችግኙ ሽጠን ብቻ አይደለም ከነሱ ጋር የምንቀረው ማለት ነው። እንዴት መንከባከብ እንዳለባቸው፣ እንዴት ደግሞ ሰርቶ ትርፋማ እንዴት እንደሚሆኑ ስልጠናን እንሰጣለን። ከስልጠና ጭምር ነው፣ ከአተካከሉ ጭምር ነው፣ ከእንክብካቤው ጭምር ነው ሰጣቸው የምንነግራቸው ይሆናል። እንዲሁም ተተክሎ እንኳን በአካባቢያቸው የሆነ ችግር ሊያጋጥመው ይችላል። ለምሳሌ አይደለም ችግኝ የሰው ልጅም ስለሚታመም የሆነ ፈንገስ ሊያጋጥመው ይችላል፣ ሊታመም ይችላል። ከመብቴው ጋር ነው ማለት ነው። ያን ነገርም ፎቶ አንስቶ ከላኩልን የሚያስፈልገውን ነገር ከባለሙያ ጋር ተመካክረን ልናስረክባቸው ወይም ደግሞ ልናግዛቸው ይሄም አለ ማለት ከዚህ ሁሉ ቲፕ ጋር ነው ግሪን አፍሪካ ፋርም ችግኝ ሲሸጥ። እንግዲህ ከማከፋፈል እና ከመሸጥ ውጪም ደግሞ አዳማ ላይ ሰፊ ኮሊደር ሰርተናል። ኮሊደሩ ይሄ የተለያየ ከፍሩት ውጪ የውበቶችንም እያመረትን ለምሳሌ አበባዎችን፣ የተለያየ አበቦችን፣ የተለያየ የኮሊደር የጥላሚ የጥላ ዛፍና እንዲሁም ደግሞ የውበት እና ሩካሪያ እነ ሳፕረስ እነ ፊከስ ከረሜላዎችንም ኮሊደርም እየወሰድን አገራችንንም እንግዲህ ከመንግስታችን ጋር እያሳመረን እንገኛለን። እንግዲህ ግሪን አፍሪካ ፋርም በመጀመሪያ ነው ግሪን አፍሪካ ስንለው አላማ ነበረን ማለት ነው። አላማችን ምንድነው? አሁን ለምሳሌ ኢትዮጵያ ወይም ሀገራችንን ካበላናት ካጠጣናትና እዚህ ሀገር ውስጥ የማይገኘውን ነገር ሀገራችን ካመጣን በኋላ ወደ አፍሪካ ሄደን እንሰራለን የሚል እቅድ ነበረን። ከዛ እቅድ ውስጥ እንግዲህ አንደኛው ኬንያ ተሳክቶልናል። ወደፊት ደግሞ ለሁሉም አፍሪካዎች ግሪን አፍሪካ እንደተባለው ማለት ነው ስሙ ብቻ ሳይሆን በስራችንም የተለያየ አፍሪካ ላይ እየሄድን እነዚህ የሚሰሩትን ፍሩቶችን ሌላ ሀገር ላይም ለመስራት እቅዳችን ነው። ከአፍሪካ ደግሞ ከጨረስን እንግዲህ አፍሪካን ደግሞ ከጨረስን በኋላ የትኛውም ሀገር ላይ ሄደን ጌታ እድሜና ጤና ከሰጠን ለየትኛውም ሀገር ላይ ለመስራት ፕሮግራምና እቅድ ይዘናል ማለት ነው። ይሄ የምታዩት እንግዲህ የወለታ ሳይታችን ነው። ኑ ውስጥ ገብተን ላስጎብኛችሁ። ጋር የሚታየው ችግኝ እንግዲህ ያኛው የሎሚ ችግኝ ነው። ይሄኛው የብርቱካን ነው። ይሄኛው ደግሞ የፕሪም ነው። ይሄም የብርቱካን ነው። ይሄን ይመስላል። ውስጥ ገብተን አብረን በደንብ የምናየው ይሆናል። እንግዲህ ይሄ ግሪን ሃውስ ነው። ግሪን ሃውስ ውስጥ እንግዲህ እንደምታዩት የተለያየ ችግኞች አሉ። ግሪን አፍሪካ ፋርም እንግዲህ በትንሹ ይሄን ይመስላል። ቻናላችንም አዲስ ስለሆነ ሰብስክራይብ አድርጉ። የተለያየ መረጃዎችንም ታገኛላችሁ።